ብልጽግና ፓርቲ ስድስተኛው ሀገራዊ ምርጫ እዚህ ቤት ያላችሁ አብዛኞች ተሳትፋችኋል። ብልጽግናን ለማስመረጥ እና ለመምረጥ እጅግ በጣም በፊቱ ካለፉ ስርዓቶች የነበሩ ምርጫዎች በኢህአዴግም ጭምር ከነበረው የምርጫ ጊዜ ስድስተኛው ሀገራዊ ምርጫ 2013 ዓ.ም ያካሄድ ነው። በአይነቱ እና በብዙ መስፈርቶች ተወስዶ ሲታይ እጅግ በጣም የተለየና ዲሞክራሲ የሆነ ነፃ፣ ፍትሃዊ እና ታማኝነት የነበረው ስለሆነ ህዝቡ ምስክርነት የሰጠው ስድስተኛው ሀገራዊ ምርጫ ያሳለፍ ነውና እንግዲህ እሱ ምርጫ እንደተባለው ብዙ የፖለቲካ ፓርቲዎች ታጣቂ ያላቸውም የሌላቸውም አኩርፎ የሄዱትን በሙሉ ወደ ሀገር ቤት እንዲገቡ ተደርጎ ያው ፖለቲካው በሰፊው ስለተከፈተ በሰፊው የመድበለ ፓርቲ ስርዓት ኤክሰርሳይዝ እየተደረገበት ያለ ሀገር ስለሆነና ብልጽግና ለዚህ ሰፊ እድል ስለሰጠ ብዙ ፓርቲዎች የተወዳደሩበት ነውና ከዛም የወሰዱ ልምዶች አሉ። ምናልባት በስድስተኛው ሀገራዊ ምርጫ ደግሞ የነበሩ ጉድለቶች ምንድን ናቸው፣ ለሰባተኛው ሀገራዊ ምርጫ መስተካከል ያለባቸው የሚሉ ሰነዱ ላይ አጭር ነገር ይቀርባል፣ ውይይት እናደርጋለን። እንግዲህ ወደ አሁኑ አካባቢ ስንመጣ እንግዲህ እኛ ወረዳ 49 የምርጫ ጣቢያዎች ናቸው ያሉ ቲሊሊ ከተማን ጨምሮ ማለት ነው። ምርጫ ክልሉ ያው ቲሊሊ ምርጫ ክልል ነው የሚባለው፣ አንድ ነው ከተማውና ዙሪያው